ሰላም ለእናንተ ይሁን። አንድ ያታሳልፉት ከኔ ጋር አብረን እንጸልይ። የእግዚአብሔር ቃል ሲናገር እንደዚህ ይላል። ሉቃስ 23 ላይ እኔ ያው የምናገረው 34 ላይ ያለውን ቁጥር ነው። እኔ ግን ከ32 ወደ መስቀሉ እየወሰዱት ነው። ሌሎቹም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱት ከኢየሱስ ጋር። ቀራንዮን በሚባል ስፍራ በደረሱ ጊዜ በዚያን እርሱ ክፉ አድራጊዎቹ አንዱ በቀኝ ሁለቱም በግራ ሰቀሉት። ኢየሱስን ደግሞ መሃል ላይ ያደረጉ። ከዛ ኢየሱስ ይሄ ነው መልእክቴ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉት። ስለ ይቅርታ ማውራት ፈልጌ ነው። ይቅርታ የመስቀሉ ቃል ነው። ይቅርታ የመስቀሉ ድምፅ ነው። ይቅርታ የጌታችን የኢየሱስ ክርስቶስ ልናደርገው የሚገባ ነው። ምናልባት በይቅርታ በጣም ልባችሁ የከበደ ኤክሴፕት ክርስቲያኖች ላይ ዛሬ አንድ ነገር ለመናገር ነው የመጣሁት። መንፈስ ቅዱስ በውስጤ ስላከበደው ነው። ይህ ይቅርታ ከአገልጋዮች ጋር የተጣላችሁ፣ እርስ በርስ ያልተስማማችሁ፣ በጥቅማ ጥቅም ጉዳይ የተጋጫችሁ፣ ይሄ የኢየሱስ ክርስቶስ በፍቅሬ ያውቋችኋል ነው የሚለው፣ በሌላ ነገር አይደለም። እኛ ልንታወቅ የምንችለው በስራም በየትም በአገልግሎትም በፍቅር ስንታወቅ ነው። በፍቅር ካልሆነ አይሆንም። ምክንያቱም ይሄ የሚሆን ነገር ነው የተጻፈው። እስጢፋኖስ ወንድማችንን ማየት ትችላላችሁ። ደሴም ኢየሱስ ያደረገውን ትኩስ እየወገሩት እያለ ትኩስ ድንጋይ እየወረወሩ በመንፈስ ቅዱስ ተሞልቶ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። ለዛ ነው ዛሬ ወደ እናንተ የመጣው። ይህ ይቅርታ መንፈስ መስጠት የሚችለው የእግዚአብሔር መንፈስ ብቻ ነው። እና ዛሬ ልባችሁን እንድትከፍቱ ነው ምጸልየው። ልባችሁን ስትከፍቱ ይቅርታ ማንም ሰው ማድረግ አይችልም። ከእግዚአብሔር ዘንድ በመንፈስ ቅዱስ የሚሰጥ ነው። ለዛ ነው ታላላቅ በደል በድለውን ይቅር ያልናቸው መንፈስ ቅዱስ መጥቶ እንዴት ርኅራኄ እንደሰጠን ስላላወቅን ነው። ዛሬም እንደዚህ አይነት ሰዎች ካላችሁ፣ ልባችሁን ያከበዳችሁ በቤተሰብ በምን ዛሬ ከኔ ጋር አብረን እንጸልይ። ትፈታላችሁ። የኢየሱስ ቃል ነው። ይሄ የመስቀሉ ቃል ነው። የእውነት ቃል ነው። ይሄ ቃል ሕይወት አለው። እግዚአብሔር ይቅርታ ማድረግ ያቃታቸው ወንድሞቼና እህቶቼ ዛሬ በመንፈስ እንዲነኩ በኢየሱስ ስም እጸልያለሁ። እግዚአብሔር ይቅርታ ያስተማርከን አንተ ነህና ኢየሱስ ዛሬም በመንፈሳችን ውስጥ አለህና ዛሬ እንድትቀሰቅሰው በኢየሱስ ስም እጸልያለሁ። እግዚአብሔር የያዛችሁት ይያዙባችኋል ተብሎ ተጽፏል። ዛሬ የይቅርታ መንፈስ እንዲያገኛቸው በኢየሱስ ስም እጸልያለሁ። ስለሰማህን እናከብርሃለን። ስለ ሁሉ ተባረክ። በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ልጅ ኢየሱስ